ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንጋም ፎረስት የዋንጫ ፉክክሩን የሚያደምቁ ጨዋታዎች። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬም ሲቀጥል ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንጋም ፎረስት የሚያደርጓቸው ጨዋታዎች ይጠበቃሉ። የሊጉ መሪ አርሰናል ከሁለት ተከታታይ የለንደን ደርቢ ድል በኋላ በአሜክስ ስታዲየም ብራይተንን ይገጥማል። የሰሜን ለንደኑ ክለብ ከብራይተን ጋር ካደረጋቸው የመጨረሻ 5 ጨዋታዎች በ3ቱ ድል አድርጎ በሁለቱ አቻ ተለያይቷል። ዛሬም ይህን የበላይነቱን ለማስጠበቅ ወደ ሜዳ ይገባል። አርሰናል በምሽት ከ4 ሰዓት በኋላ በሚደረጉ ጨዋታዎች ጥሩ ውጤት እንደሚያስመዘግብ የኦፕታ መረጃ ያሳያል። መድፈኞቹ ከተጠቀሰው ሰዓት በኋላ ባደረጓቸው 19 የመጨረሻ ጨዋታዎች ሽንፈት አልገጠማቸውም። ነገር ግን 2026 ከገባ በኋላ ከሊቨርፑል ከብሬንትፎርድ እና ወልቭስ ጋር ተጫውተው በአቻ ውጤት ነው ያጠናቀቁት። ብራይተን ከሳምንታት ውጤት አልባ ጉዞ በኋላ 2 ተከታታይ ድሎችን አስመዝግበዋል። ዛሬም ለአርሰናል ፈተና ይሆናል ተብሎ ይጠበቃል። በዛሬ ጨዋታ በአርሰናል በኩል ዴክላን ራይስ፣ ቤን ዋይት እና ማርቲን ኦዴጋርድ መግባታቸው አልተረጋገጠም። ጨዋታው ምሽት 4 ሰዓት ተኩል ይጀመራል። በተመሳሳይ ሰዓት የአርሰናል አንገት ስር እየተነፈሰ የሚገኘው ማንቸስተር ሲቲ በሜዳው ኢትሃድ ኖቲንጋም ፎረስትን ያስተናግዳል። የፔፕ ጋርዲዮላው ቡድን አርሰናል ላይ እየፈጠረ ያለውን ጫና ለማስቀጠል 3 ነጥቡ ያስፈልገዋል። ማንቸስተር ሲቲ ኖቲንጋምን በገጠመባቸው ያለፉት 7 የፕሪሚየር ሊግ ጨዋታዎች 5ቱን አሸንፏል። ኖቲንጋም በበኩሉ አንዱን መርታት ችሏል። በጨዋታው በማንቸስተር ሲቲ በኩል ባለፈው ሊድስ ዩናይትድን ሲያሸንፉ በጉዳት ያልነበረው ኤርሊንግ ብራውት ሃላንድ ዛሬ መግባቱ አልተረጋገጠም።